አንድ ባለ ራዕይ ብልህ ታታሪና ልበቀና ኢትዮጵያዊ ወጣት የዛሬ 34 ዓመት በዚህች የጭነት መኪና የግል ስራውን ብሎ ጀመረ። ከገብኮም በፊት እኛ ቢዝነሶች ነበሩ የተነሳንበት። በጣም ፈታኝ የሆኑ ገደላ የሚበዛባቸው መንገዶች፣ ሰማይ ጠቀስ ግንቦች የሰራ ድርጅት የሆነ ሎካሊ ታዋቂ የሆነ የመጣ ካምፓኒ ነው። 100% በሚባል ደረጃ ለአንድ ፕሮጀክት ወይ ለአንድ መንገድ ስራ የሚያስፈልጉ ማሽነሪዎችን ራሱን ያበቃ ድርጅት ነው። በኢንተርናሽናል ስታንዳርድ ላይ የመንገድ ኳሊቲ ኮንትሮል የምናርጋቸው በጣም የተሻለ ኤክስፐርት የሆኑ ኳሊፋይድ የሆኑ ማሽኖችና ኳሊፋይድ የሆኑ ሰው ኃይል አለን። ኢትዮጵያን ሮድስ ኦቶሪቲ ጋር የሚታመንበት ካምፓኒ ሆኖ ራሱን አብቅቷል ማለት ነው። በአቦጋያ ፕሮጀክት ላይ ትልቅ ፕሮጀክት ነው። ኢሊሊ ሁለተኛ 5 ስታር እዛ እንፈጥራለን ብለናል። ሶስተኛው ሪል ስቴት ነው። እሱም አሁን ቡና ሚልክ እንደገና ማኑፋክቸሪንግ ውስጥም እየገባ ያለው ካምፓኒ ነው። የአቶ ገምቹ ታታሪነት ሰራተኛውንም ታታሪ ያደርጋል። ሀገራቸው በቃ ያልተዘመረላቸው ሰው ናቸው ብዬ ከማስባቸው ሰዎች ናቸው።